የኢትዮጵያና የኤርትራ የተቃውሞ እንቅስቃሴ የሚያነጋግር ጉዳይ ይዞ መጥቷል። ሰላም እንዴት ናችሁ? የትሩ ኢትዮ ዩቲዩብ ቻናል ተከታታዮች ባላችሁበት ሁሉ ሰላምና ጤና ይብዛላችሁ እያልን አዲስና አጭር የሆነ ሰበር መረጃ ይዘንላችሁ መጥተናል። አብራችሁን ቆዩም። የብርጌድ ንሓመዱ ማለትም የኤርትራ የተቃውሞ እንቅስቃሴ አመራሮች እንደ እስራኤል ባሉት ሀገራት ሲደረግ የነበረው የተቃውሞ እንቅስቃሴ ኢትዮጵያ በማምጣት ወደ ኤርትራ የመጠጋት ፍላጎት አላቸው። የኤርትራ የተቃውሞ እንቅስቃሴ ብርጌድ ንሓመዱ በአዲስ አበባ ከተማ የከፈተው ቢሮ በቀጣይ ወታደራዊ ማዕከሎች ሲቋቋም ማዕከላዊ ጽሕፈት ቤት ሆኖ እንደሚያገለግል ገለጸ። የተቃውሞ እንቅስቃሴው በኢትዮጵያ ወታደራዊ እና ዲፕሎማሲያዊ ማዕከሎች ሊኖሩት እንደሚችል አስታውቋል። ብርጌድ ንሓመዱን የሚቀላቀሉ ኤርትራውያን ዋስትና ስለሚያገኙበት መንገድ ከኢትዮጵያ መንግስት ጋር መነጋገሩን የእንቅስቃሴው አመራር ለትሩ ኢትዮ ተናግረዋል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ መንግስትን ከስልጣን ለማውረድ የሚንቀሳቀሰው ብርጌድ ንሓመዱ በአዲስ አበባ ከተማ 22 ተብሎ በሚጠራው አካባቢ በሚገኝ አንድ ህንፃ ላይ የከፈተው ጽሕፈት ቤት ስራ ያስጀመረው ባለፈው የካቲት አጋማሽ ነበር። የጽሕፈት ቤቱን የምርቃት ስነ ስርዓት በሚያሳይ ቪዲዮ ላይ የብርጌድ ንሓመዱ አመራሮች የቢሮ መክፈት ለእንቅስቃሴው እጥፍ እንደሆነ ሲናገሩ ተደምጧል። እንቅስቃሴውን ከፊት ሆነው ከሚመሩ ግለሰቦች አንዱ የሆኑት አቶ በየነ ገብረ እግዚአብሔር ጽሕፈት ቤቱ ተፈታትኖ ለቆየው የብርጌድ ንሓመዱ እንቅስቃሴ አንድ መገናኛ ማዕከል እንደሆነ ገልጸዋል። የጽሕፈት ቤቱን መከፈት የገለጸው ብርጌድ ንሓመዱ ከሌላኛው ተቃዋሚ ድርጅት የኤርትራ አፈር ብሔራዊ ኮንግረስ ጋር በመሆን ጥር 19 2017 ዓ.ም ኤርትራውያን የተገኙበትን ስብሰባ በአዲስ አበባ ከተማ ካካሄደ ከአንድ ወር ገደማ በኋላ ነው። የብርጌድ ንሓመዱ የዲፕሎማሲ ክፍል ኃላፊ የሆኑት አቶ በየነ ገብረ እግዚአብሔር ከዚህ ቀደም በምዕራባውያን ሀገራት ሲከናወን የነበረው የተቃውሞ እንቅስቃሴ ከሌሎች ሀገራት በተለየ መንገድ በኢትዮጵያ መጀመሩን ለትሩ ኢትዮ ተናግረዋል። የእንቅስቃሴው ተወካዮች ከኢትዮጵያ መንግስት ባለስልጣናት ጋር ንግግር ማድረጋቸውን የሚገልጹት አቶ በየነ ለኢትዮጵያ መንግስት ያቀረብነው ጥያቄም በኤርትራ ስር ነቀል ለውጥ እንደምናካሄድ ነው ብለዋል። ውድ የትሩ ኢትዮ ሚዲያ ተከታታዮች ለአሁን ያቀረብንላችሁ አጭርና ሰበር መረጃ ይህን ይመስል ነበር። እስከ መጨረሻው አብራችሁን ስለቆያችሁ እናመሰግናለን። በሌላ እንድንገናኝ ሰብስክራይብ ማድረጋችሁ እንዳትረሱ። እናመሰግናለን።